ሰላም እንድና ተከበራችሁ የአብስራ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት አሳ ማለት ዶሮ ድጃጅ ሳሎና ይባላል። ድጃጅ ሳሎና የዶሮ ወጥ ማለት ነው። እና ይሄንን ነው ይዤላችሁ የመጣሁት። ዛሬ ዶሮ አብረን እንሰራለን። የዶሮ ወጥ እንዴት እንደምንሰራ የእነሱን ያረቦችን ማለት ነው። ድጃጅ ሳሎና ማለት ነው። እንዴት እንደምንሰራ አብረን እንስራሽ። በነገራችን ላይ እንደዚህ የምጠብሰው ማለት ነው። እናንተ አለመጥበስም ትችላላችሁ። እኔ ግን የምጠብሰው የኛ ሰዎች የዶሮ ጠረን አይወዱም። ለምን እንደሆነ አላውቅም። የዶሮ ሽታ ደስ አይላቸውም እና ለዛም ጠረኑ እንትን ነው ሲጠበስ አይሸተም። ታውቃላችሁ። ለብ ማድረግ እናንተ ወይም ደግሞ በጣም ለብ ማድረግ ትችላላችሁ ትንሽዬ። አለበለዚያ ደግሞ አለመጥበስም ትችላላችሁ። እኔ ግን ጠብሼ ነው የምሰራው። ሁሉ ላይም ስሰራ፣ በሪያንም ስሰራ፣ ሳሎናም ስሰራ፣ ምንድነው መችቡስ ምናምን ስሰራ፣ መችቡስ ብቻ ስሰራ ነው የማልጠብሰው። ሌላዎችን ሁሉንም እጠብሳለሁ። ይኸው በዚህ መልኩ ዶሮዬን አብሼ ጨረስኩ ማለት ነው። አሁን ወደ ወጡ አሰራር እንሂድ። እዚህ ጋር ዘይት ጨምሬያለሁ። የሚበቃኝን ያህል ዘይት ጨምሬያለሁ። የከተፍኩት ሽንኩርት ደግሞ እንደዚህ በዚህ መልኩ አዘጋጅቻለሁ። ጨምራለሁ ማለት ነው። ሽንኩርቴን በዚህ መልኩ ጠበስ አደርጋለሁ። ትንሽዬ እስከሚበስል እጠብቀዋለሁ። ተጠበሰልኝ ሽንኩርቴ። ከዛን ቲማቲም ሳልሳ ጨምራለሁ። ቲማቲም ሳልሳ ጨምራለሁ። ሳልሳዬን ጨምሬያለሁ። ቲማቲም ሳልሳ ከዛ ሚክስ እናደርጋለን። ነጭ ሽንኩርት ልጨምርበት። ነጭ ሽንኩርት ከዛ ትንሽዬ ነጭ ሽንኩርት የተዘጋጀች ነበረች። ነጭ ሽንኩርትና ዝንጅብል እሷንም ሙጅር አረጋታለሁ። በዚህ መልኩ ሙጅር አረኩት፣ አለቀለኩት። የመጨረሻ ነው። አልቆብኛል። ነጭ ሽንኩርት ገና አዘጋጃለሁ ማለት ነው። ከዛ በቃ በላይ ነው ማሞጃጃ። እኔ እንደዚህ ያደረኩኝ አይደል? ከዛ ኖርማል ቲማቲም የከተፍኩት ቲማቲም አለ፣ እሱን ጨምራለሁ። የከተፍኩት ቲማቲም ጭምር ፍሬሹን ማለት ነው። ከዛ ሙጅር ሚክስ በዛ ላይ። በነገራችን ላይ ለዩቱብ አዲስ አይደለሁም ውዶችዬ። ሌላም ቻናል አለኝ፣ ግን እሱ ቻናል አደጋ ላይ ነው። አደጋ ላይ ስለሆነ መጠባበቂያ ብዬ ነው ይሄንን የከፈትኩትና ዶችዬ። ያው እንግዲህ አላቅም፣ ብቻ ይስተካከላል ብዬ አስባለሁ። ግን ከተስተካከለ በዚህ እንገናኛለን ማለት ነው ማሮቼ። ከዛን ቅመማ ቅመሞችን እንደዚህ በዚህ መልኩ አዘጋጅቻለሁኝ። ያላችሁን ቤት ውስጥ ያላችሁን ቅመማ ቅመም መጨመር ትችላላችሁ። ሞላዝም ጨምር። ከዛ ሚክስ ካደረጋችሁ በኋላ ትንሽዬ አሁንም ደግሞ ከደን አድርግና ትንሽዬ ላንተርትገው። ከዛ እስከዛ ድረስ ሩዜን እንደዚህ ያጥባለሁ ማለት ነው። ዝፍዝፍ አደርጋለሁ አጥቤ። ከዛ ትንሽ ቆይቼ ደግሞ ቀቅለዋለሁ። እንደዚህ ሸክ አድርጌ ነው ሳጥብም ማጥበው። ቆሻሻ የለውም ግን ሲታጠብ ደስ ይላል። በስመት ነው።
ባስመቲ ውዶች ኩድራውን እንደዚህ በዚህ መልኩ ጨምሬያለሁኝ። እንግዲህ ያለው ኩድራ ባሚያ አለው፣ ምንድን ነበረ የአበባ ጎመን አለው፣ ድንች አለው፣ ካሮት አለው፣ ቤትንጃል አለው፣ ቃሪያ ምናምን አለው። ከዛ በዚህ መልኩ ትልስልስ አድርጌዋለሁኝ። ከዛ ሙቅ ውሃ ጨምርበታለሁ ማለት ነው። እንደነገርኳችሁ እንግዲህ እኔ ዶሮውን ሙቅ ውሃውን ከጨመርኩ በኋላ ነው የምጨምረው፣ ምክንያቱም ይፈራርስብኛል ስለጠበስኩት። እናንተ ካልጠበሳችሁት በሽንኩርትና በዘይት አድርጋችሁ ከጠበሳችሁ በኋላ ነው አንድ ላይ የምትደበላለቁት ማለት ነው። እኔ በዚህ መልኩ እንደዚህ አድርጋለሁ። አሁን ሙቅ ውሃ ጨምራለሁ። ሙቅ ውሃን አምጥቻለሁ፣ አዘጋጅቻለሁ። ሙጅር የሚበቃኝን ያህል እዛ በዚህ መልኩ ይበቃኛል ማለት ነው። እዛ ሚክስ ከዛ ጨው ጨምርበታለሁ። ትንሽ ተክተክ ሲልልኝ ጨው ጨምራለሁ። የጠበስኩትን ዶሮ ጨምራለሁ። ከዛን ወደ ሩዜ እሄዳለሁ። አሁን ቡናዬን መጠጣት አለብኝ። ቡና አፍልቻለሁ። ቡና ስላችሁ ኔስካፌር ማለት ነው። እሱን እየጠጣው ነው የምሰራው ስራ። ኦኬ ልጠጣ ነው እስከሚንተከተክልኝ ድረስ እኔ ቡናዬን መጠጣት። በዚህ መልኩም በነገራችን ላይ ኩሽናችን እቺ ብቻ አይደለችም። እቺ ወጣ ምናምን የምንሰራበት ነው። ትልቁ ኩሽና ደግሞ ውስጥ አለ። አሳያችኋለሁ ከፈለጋችሁ ትልቁ ኩሽናችን። ትልቁ ኩሽናችንን ላሳያችሁ። እንደውም ቡናዬን እየጠጣሁ ያው አረቦች ያካብዳሉ ወጥ ሲያታቸው ደስ ስለማይላቸው እዚህ ጋር አያችሁት። በዚህ ነው ሌላ ነገር የምንሰራው ማለት ነው። የሚጠባበስ ነገር ብቻ፣ የሚሸት ነገር ብቻ። ጽዳት ሰራተኞቹ ደግሞ ይሄ እኔ ምግብ ሰራተኛ ነኝ። ጽዳቶች ቃል ኪዳን ከርካቴ ጽዳት ሰራተኛ አንዷ ይችላል አንዷ አይደች። ከዛ ሳያስቡት እየቀረጽኳቸው እዚህ ጋር እቃ የምናጥብበት እቃ ድስት ምናምን የምናጥብበት ኩሽናዬንም አስጎበኘዋችሁ። ይሄ የተረፈ ምግብ ምናምን የሚደፋበት አይባክንም። እዚህ ቤት ምግብ ማለት ነው እዚህ ውስጥ ይደፋል። በጎች አሉ፣ እንደ በጎች እንሰጣለን ማለት ነው። እዚህ ጋር ፈሳሽ ነገር ይደረጋል። እዚህ ጋር ደግሞ ምንድን ነበረ ደረቅ ነገር ይደረጋል ማለት ነው። ኦኬ ቂጣ ደግሞ የምንጋግርበት ይሄ ስጋ ምናምን የምንሰራበት ድስት ነው በእንጨት እዚህ ጋር ማለት ነው። እዚህ ጋር በእንጨት እንሰራለን። ይሄ ደግሞ ቂጣ ትልቁ ቂጣ የሚጋገርበት ፏ ብሏል። በነገራችን ላይ ደግሞ ይሄ ዝም ብለን ስናጸዳ ወደ ላይ ያደረግነው ነው። አያችሁት? እንድጀው አመድ እንኳን የለውም። ፏ ነው የምናደርገው እኛ በየቀኑ በጽዳት እንኳን አንታማም። እና በዚህ መልኩ ኩሽናችን በጣም ትልቅ ነው። እዚህ ጋር ፍሩን አለን፣ እዚህ ጋርም አለን። ከዛ ትንሿ ኩሽና ዶሮ ምናምን የምንጠባበስባት ኩሽናችን ይቺ ናት እላችኋለሁ። እና ቡና እንጠጣ። መጨረሻ ላይ ከፈለጋችሁ እኔን ማየት ከፈለጋችሁ መጨረሻ ላይ ቪዲዮ ላይ እመጣላችኋለሁ። እና ወዶችዬ በእግዚአብሔር በአላህ ይዣችኋለሁ፣ አበረታቱኝ። በእግዚአብሔር ይዣችኋለሁ ወዶችዬ፣ አበረታቱኝ። ሰብስክራይብ አድርጉኝ። እንደው ከስደት አውጡኝ ባካችሁን። በእውነት በጣም ነው ሀገር መሄድ የምፈልገው። እኔ የልጅ እናት ነኝ፣ ልጅ አለኝ፣ ባለትዳር ነኝ። ልጄ በጣም ነው የሚናፍቀኝ። በጣም አመት ከ8 ወር ከ10 ወሩ ላይ ነው ጥዩ የመጣሁት ልጄን ማለት ነውና ብቻ አሁን እግዚአብሔር ይመስገን 6 አመት ሆኖታል። 6 አመቱን በቀደም ዕለት አክብሯል። እና ካልመጣሽ እያለኝ ነው ነፍስ ሲያቅ ማለት ነው። አሁን ደግሞ መሄጃዬም ስለደረሰ ለዛ ነው ዩቲዩብ ያኛው አስተማማኝ አይደለም። ያኛው ቻናሌ
ስለቆየ በጣም ስለቆየ አሁን አደጋ ላይ ነው ታውቃላችሁ። እኔ ደግሞ ሳላቅ ለማይረባ ሰው ሰጥቼ ቻናሌን ጉድ አደረጉኝ ማለት ነው። እና ይስተካከላል ካሁን እያልኩኝ በቃ በጭራሽ ሊስተካከልልኝ አልቻለም። እግዚአብሔር ፈቅዶ ከተስተካከለልኝ በዛኛው እመጣለሁ። ምክንያቱም ያኛው ሞኔታይዝ ነው። ስንት አመት ሙሉ የለፈውበት ቻናሌ ነው። እንቅልፍ ያጣውበት፣ በጣም የደከምኩበት፣ እውነት ስልኬን ሁሉ ያቃጠልኩበት ጊዜ ያለ። ስልኬ በጣም ተበላሽቶ ደክሞብኝ በዛ ድጋሚ ሌላ ስልክ ገዝቼ ነው እና በጣም ብቻ ከባድ ነው። አላቅም እውነት በዚህ ቻናል እስቲ አበረታቱኝና ይሄንን ቻናል ላሳድገውና እንደው እስከሚሄድ እንኳን ሞኔታይዝ ቢሆን ደስ ይለኛል። ዋናው ሰብስክራይብ እንኳን ይሄዳል አትሉ፣ ሰዓቱ ነው ችግሩ። ደግሞ ሰዓት ሞኔታይዝ ሆነን ሰዓት ከሌለው ችግር ነው። ቶሎ አይሞላልንም። ሰዓት በጣም ትንሽ ሰዓት ነው የሚቆጥረው። ቶሎ አይቆጥርም ማለት ነው። ቡና እየጠጣው ነው። ለዛ ነው ጠጥ ያልኩት። ሚስካፌር ጨረስኩት። አያችሁት? ሚስካፌር እና ሎሚ። ይሄን የምጠጣው ቦርጭ ወጥቶብኛል እና ስወልድም በኦፕሬሽን ስለወለድኩ ነው መሰለኝ በቃ ቦርጭ አልጠፋም አለኝ። ከዛ አሁን ግን እግዚአብሔር ይመስገን እየጠፋልኝ ነው ውዶች፣ እየጠፋልኝ ነው። እሱን እየጠጣው ነው። በጣም አሪፍ ነው። ለውጥ አለው። በጣም ይመስገን ለውጥ አለው። ቦርጭ ደግሞ በጣም የሚያስጠላ ሁሉ ነገራቸውን የሚያበላሽባቸው አለባበሳቸውን የሚያስጠላባችሁ ነው እና በነገራችን ላይ ሳሎኒያ እንደዚህ በዚህ መልኩ ተንተክትኮልኛል። አሁን ዶሮዬን እጨምራለሁ ማለት ነው። ዶሮዬን እጄን ንጹህ ነው፣ በእጄም ብጨምረው ችግር የለውም። የኔን የመሰለች እጅ ንጹህ ነው። ጥፍር የለኝ ምን የለኝ። ያያችሁት 24 ሰዓት ውሃ ውስጥ ነው የምዘፈዘፈው ነው። ይሄው በዚህ መልኩ ዶሮዬን ጭምር አደርጋለሁ። እዛ ሚክስ ይሆናል። እዛ ጨርሳለሁ። ከዛን ሩዜን እቀቅላለሁ። ከዛን ጨው ጨምርበታለሁ። ይሄው ጨውዬን ሞጀር አድርግበትና ክድን አድርጌው ይብሳል። ከዛ ወደ ሩዝ እሄዳለሁ ማለት ነው። ሩዙን ያንሳ ውሃው እስከሚፈላ ድረስ ይዘፈዘፋል ብዬ አምናለሁ። ጨው የሚበቃችሁን ያህል እራሳችሁ ግምት አይጠፋባችሁም። መቼስ ሴት ሆነን ግምት አይጠፋብንም እና ግምታችሁ መጨመር ትችላላችሁ። ይሄውና የተንጠቀጠቀ ነው። እስቲ እንክፈተው። ዋው እስቲ ጣሙንም እንቅመሰው። እንዴት አባቱ ያምራል። እስቲ ጨውን ልቅመስ። ዋው ግምቴ እኮ አይ ቅድስት ባለሙያ የአብስራ ቻናል ያልኩት የልጄ ስም ነው። አሁን አጠፋዋለሁ ማለት ነው። አጠፋሁት። ሩዜን እዚህ ጋር ጥጃለሁ። በቃ አሁን ከዛ ሩዜ ይቀረኛል ማለት ነው። ወጤን ጨርሻለሁ። ውሃዬ በዚህ መልኩ ተክተክ ብሏል። አሁን ሩዜን መጨመር ይቀረኛል። ሩዜን ጨመርኩኝ። ከዛ እንደዚህ መሰል አደረገውና ብዙ ጊዜም አታማስሉት። እሺ በቃ እንዴ ሲፈቀፈቅ ማለት ነው። ከዛ ትንሽ አንዴ ደብለቅ ታደርጉታላችሁ። ከዛ ክድና አድርጋችሁ ከዛ ሲበስልላችሁ ደግሞ ወጥታችሁ ማጥለል ማለት ነው። በዚህ መልኩ በስሎልኛል ማለት ነው። ቀምሼዋለሁኝ። አሁን ላወጣው ነው።
ይኸው ሩዜን ጨረስኩ። እንደዚህ በዚህ መልኩ ጨርሻለሁ። ከዛን ክድን አደርጋለሁ። ይኸው በቃ አንድ ላይ ሳሎናዬ ሩዜ በቃ ጨረስኩ ማለት ነው። አሁን ወደ ሻወር ይገባለሁ እና ውዶችዬ አበረታቱኝ። ሰብስክራይብ ማድረጋችሁን ከምንም በላይ እንዳትረሱ። ሰብስክራይብ ላይ ኮሜንት ሀሳባችሁንም ግለጹልኝ ውዶችዬ፣ አበረታቱኝ። መልካም ሰላም ለሀገራችን።